የሆነ መረጃ ከየመን የመጣልኝ ስለነበር ነው በደንብ ለማጣራት እና ቅድም ካቋረጥኩት ስቀጥልላችሁ ምንድነው ሁሉም ደላሎች የራሳቸው የሆነ መስመር አላቸው። ኦኬ በዛ ደግሞ እያንዳንዱ ወንድማችን ጊዜ ዳኛው እንዳለው የራሳቸው የሆነ ወታደር አላቸው። በቃ ገባችሁ አይደል? ከሌላ ቦታውን ከሌላ መስመር አሁን ለምሳሌ የሌላ ደላላ ሰዎች በዛ መንገድ ተሳስተው ከመጡ ይያዛሉ ማለት ነው። ይያዛሉ በገንዘብ ተደራድረው ምናምን ነው የሚያስለቅቋቸው ማለት ነው። ገባችሁ አይደል? በዛ መንገድ የተክላይ መንገድ ከሆነ ለምሳሌ ያው ሲናገሩ በቋንቋ ሲናገሩ የኛ ናቸው ብሎ ያስባሉ ማለት ነው። ለምሳሌ ኦሮምኛ የሚናገሩ ሌላ ቋንቋ የሚናገር ከመጣ ግን ያው እንትን ሊሉ ይችላሉ። ስሙን ካልተናገሩ እኛ የተክላይነን ካላሉ ኦር የከሌነን ካላሉ የሌላ ሰው ስም ከጠሩ የሌላ ደላላ ስም ከጠሩ ዋጋ ብላቸው ማለት ነው። አበቃ ክሊር ነው። ግልጽ ነው። እውነታው ይሄ ነው። የኛ ናቸው ያለው የብሔር ምናምን ልዩነት አይደለም። በቃ የኛ ናቸው የተባለበት በተክላይ የመጡ ልጆች ናቸው ለማለት ብቻ ተፈልጎ ነው እና በሌላ የኦሮሞዎች ድሬ ቆይ ሳይጠፋኝ አንድ ጊዜ ማን በዛ ጌጥ ነው ስሟ በዛ ጌጥ ኦኬ በዛ ጌጥ እሺ አይ ተመሳሳይ አይደለም። ያገኘሁትን መረጃ ልንገራችሁና ምናልባት ለሌላ እንትን ስለሚጠቅም ምናልባት ይሄ መረጃ የመጣው ከአንድ ቲክቶከር የመናዊ ነው። ከኤንጂኦ ከሚሰሩ ሰዎች ጋር እዛ ሰንዓ ላይ ነው መረጃው ያገኘው። እሱም ከሁለት ወር በፊት ስሟም ሀና የምትባል ነው የተባለው። ለዛ ነው ያጠራጠረን። እኔ ሀና የምትባል በጣም በቃ ሰውነቷ ተጎዳድታ የመደብደብ አይነት እንትን ማላት ጀርባዋ ላይ ምናምንና ከራጎ ነው በአምቡላንስ ጭነው አምጥተዋት ኮማ ውስጥ ከገባች በኋላ ህይወቷ አለፈ የሚል እንትን ስለነበረው ነው። እናቷ ደግሞ የሷ ጡርዬ ነው ያሏት። በትውልድ ቦታም ይለያያል ቦታው እነሱ ያሉኝ የሐረር ልጅ ናት ነው ያሉት። ግን ስሙ ተመሳሳይ ስለነበር ፎቶዋም ተመሳሳይ ነው ያየኋት ስላለች ሴትዮዋ ለሱን ክሊር ለማድረግ ነበር። ግን እናቷ ነግራት ስለነበር እናቷ ጡርዬ እንደምትባል የሐረር ልጅ እንደሆነች ምናምን ስለተናገረች ስማቸው ተመሳሳይ ስለሆነ ሜይቢ እሷ እንዳትሆን በሚል ለማጥራት ነው። በዚሁ አጋጣሚ ግን ምናልባት የዚችም ቤተሰቦች ያው ልጃችን አለች ብሎ ሊያስቡ ስለሚችሉ በዚሁ አጋጣሚ ሊሰሙ ይችላሉ። እና ተመልሰሽ ግቢ ለሰፍ መግባት ትችላለች። እና እዛ ጋር በነገራችን ላይ ጋይስ ድንበር ላይ በዘር አብዲ እንደዚህ ብሬክ አይተኸዋል የሰራሁትን ቪዲዮ የትኛው ትላንትና የልጅቷ አጎት ነኝ ያለ ወይንም የልጅቱ የአባቷ የወንድም ልጅ ነኝ ብሎ ማን ነበር ስሙ? እኔ ስሙ ታዛቢ እሱ በዛ ሽምግልናው ላይ ተገኝቶ ስለ ልጅቱ መሞት ለማስረዳት ሶስተኛ ሽማግሌ ሆኖ የቀረበው ታዛቢ ሲያወራ ነበር አይደል? ይዛለታ በ50 ሺህ ሰው ፊት አሁን አባቷ ላይ ደውሎ ያለውን እንግዲህ በጣም ምን አይነት ሰዎች እንደሆኑ አንደኛ የሀበሻ የሚባለው እውነታን ከፈለጋችሁ በዲኤን ሂዱ እንጂ ያለ ነበር። እሱ መጥቶ ይቅርታ ብሏል። ይቅርታ ካለ በኋላ ይሄንኛው ያለውን ሁሉም ሰው ደግሞ አዳምጡት። ለአባታችሁ ታዛቢ ምንድነው አላችሁ? ያኔ አባት ታዛቢ ያለኝ እንዴት ይሄንን አቅም እንዴት ብለህ ሚዲያ ላይ ይሄንን ይዘህ ቀረብክ ብለው እኔ አቅርብ አሉኝ እንጂ ተስፋ ዘመድ አንተ ግባና ተናገር አሉኝ እንጂ ያ አቅም ትክክለኛ አይደለም፣ ትክክለኛ ነገር አይደለም። ያ አቅም አጎቴ ከእንግዲህ በኋላ ከጎንህ ነኝ ከእንግዲህ በኋላ ከአንተ ጋር ነኝ። ትክክለኛ ልጅቷ መኖሯን ዛሬ ትክክለኛ ሙሉ መረጃ አረጋግጫለሁ። ከእንግዲህ በኋላ ልጅቷ በሕይወት አለች። ሞክር ያለኝ ልጅቷ በሕይወት አለች።
ታዛቢ እኔ ታዛቢ ያላችሁ ይሄ መረጃ ብሎ ያቀረቡት የ2 ዓመት አጽም ነው እና ልጅቱ በህይወት ለመኖሩ አረጋግጫለሁኝ። ከአሁን በኋላ ካንተ ጎን ነኝ ነው ያለው። እንግዲህ ይሄን ቪዲዮ ስቀርጽ በነገራችን ላይ ለህዝቡ ተደራሽ ላድርገው ወይ ብዬ ዝም ብዬ እነሱን እያወራሁኝ አያውቁም በሚል ሳይሆን ይሄ መረጃ ለህዝቡ ላድርሰው ወይ ብዬ ፍቃድ ጠይቄ እንዳውም እሱንም አምጣውና እንዳይክድ ቃል በቃል እሱ ፊት ልናገር ነበር ያሉት አባቱ። እሱ ፊት ልናገር ትክክለኛ ብሎኝ መሆኑን አምጣውና እሱ ፊት መናገር ሁሉ ይችላልው ለህዝቡ አድርስ እንደዚህ ብሎኛል አለ። ይሄ ሰውዬ እንግዲህ አሁን እንደሰማችሁት ሽማግሌ ተብሎ እዛ ገብቶ 7/3ኛ ሽማግሌ ሲያወራ የነበረው ሁሉም ሰምታችሁ ያ አበሻ የተባለው እከሌ እንዳታናገረኝ ታላመናችሁ ዲኤንኤ ይለየን እያለ ሰምታችኋል አይደል? ትላንትና ወጥቶ ይቅርታ አለ። ይሄ ማለት ምንድነው? ውስጣቸው የሆነ የሚያውቀው ነገር አለ። ሊደብቁት የነበረ አልቻሉም መደበቅ። ስለዚህ ከዛ ችግር ለመውጣት ልጅቱ እንዳለች የሆነ አእምሯቸው ያውቃል። ያም አጎትዮም ተመልሶ አባታቸው ላይ ደውሎ ይሄንን ካለ እነዚህ ሰዎች የሚያውቁት ነገር አለ ማለት ነው። ያቀረቡት መረጃ የውሸት መሆኑን እያዩ ህዝቡን ለመደለልና የልጅቱን መረጃ ለማጥፋት የተሄደ መንገድ ነው። ስላላዋጣቸው ወደ እውነት እየተጋለጡ ነው። ራስ በራሳቸው እየተገላለጡ ነው። ስለዚህ እነዚህ ሰዎች አሁን ገብተው እውነቱ መናገር አለባቸው። የማለት ታዛቢ ልጅቱ መኖሯን አውቄያለሁ በ3 ቀን በህይወትና ትመጣለች ብሏቸዋል። ለአባታቸው እንደ አይነት ተስፋ እየሰጠ ነው። እና በሉት ይምጣ። በምን አወቀ መኖሯን? የለችም ብሎ ሲከራከር የነበረ ግለሰብ ዛሬ ወይም ትላንትና በምን አውቆ ነው ይሄን መረጃ ለአባት ያደረሰው? መያዛለ ንግግር መጥቶ እዚህ ላይ መናገር አለበት። አዎ ለአባቷ የሰጠውን ተስፋ ለእኛም ተስፋ ይስጠን። በምን መልኩ እንደምትወጣ በዚህ በ3 ቀን እሺ ሰያ ይቅርታ፣ አንድ ደግሞ መረጃ ልስጥህ ሳሪ እባካችሁ፣ ከታች ነው እየሰማን ነው። አንደኛ የገጠር ልጅ የሄደው በነፃ ነው፣ ምንም ነገር አልተከፈለም። ሁለተኛ ሀና ሳታገባ በፊት ይመች ኢጃዛ ቤት ነበረች፣ በደንብ ይተዋወቃሉ። ሶስተኛ የገጠር ልጅ አስፈራርተውት ነው። አራተኛ የገጠር ልጅ ከጅምሩ ይመችን እንደሚወስዳት በደንብ ጠንቅቆ ያቅ ነበር። ሰያ በደንብ አዳምጥ ይሄን ሜሴጅ እሺ። አንደኛ ሀና ሳታገባ በፊት ይመች ቤት ነበረች። ሁለተኛ የገጠር ልጅ አስፈራርተውታል። በሶስተኛ ደግሞ የገጠር ልጅ ሀና ከይመች ጋር እንደምትሄድ ያቅ ነበር። በደንብ ይሄንን ያዝ እሺ። ሰያ ሰያ ኧረ ተጨማሪ አንድ ነገር ልናገር። እሺ የገጠር ልጅ ከገጠር ሲጀመር ከሚሰራበት ከገጠር ወደ ከተማ የሄደው ጌታሁን ጋር ነው፣ የአክስቱ ልጅ ጋር። ጌታሁንና ይመች አንድ ጋር ናቸው። ይመች ቀኝ እጅ ነው ጌታሁን። ይሄን ልታውቁ ይገባል። እነሱ ጋር ነው ያረፈው። ሲሄድም ከፊልም ይሁን ፊዛም የገዙለት እነሱ ናቸው። ማለት በሌላ ሰው አይደለም። ፕሮግራሙን ያስተካከሉለት እነሱ ናቸው። የጎደለውን ገንዘብ የሞሉለት እነሱ ናቸው። በዚህ ይሄ እንዳለ ሆኖ ይሄ ጠፍቶን ሳይሆን እኛ እየተከራከርን ያለ ነው። የከሰረውን ኪሳራ እኛ እንስጠው፣ እውነቱን ይናገር። ነፍሱን ከሆነ ከስራለሁ ብሎ ያሰበው ነገም ተነገ ወዲያም የሰው ልጅ ከመሞት አይቀርም። ሐውልት አይደለም እየታደሰ አይኖርም። ከገደሉትም ይግደሉት፣ እውነቱን ወጥቶ ይናገር ነው እንጂ እያልን ያለ ነው። በስራቸው መዳፋቸው ላይ እንዳለ እናውቃለን። የፈለጉትን ነገር ማድረግ እንደሚችል በነገራችን ላይ ቅድም
ሰየዋን ቅድም ያናገርኩት እንትን አንድ ትንሽ ልንገራችሁ። ቅድም ያናገርኩት ልጅ ሻንጣውን ይዣለሁ ያለው የደላላው የጌትነት ወንድም ነው። ስለዚህ ትንሽ ያው የገጠር ልጅ ጋር ያልተመሳሰለ ቢኖርም ሀሳባቸው ምን እንደሆን እናውቃለን ብዬ ነው። ቀጥል። ሴቶች እስቲ ንገር ጠይቀው ሀሳባቸው የተለያየ መሆኑን ተውትና እሱ ብዙ የተለያየ ሀሳብ አለ። እንደው ምንም የማይገናኝ ሀሳብ እንኳ ያለው ስልካችን እየተቀበሉን ከገመዱ በኋላ ነው እያለ ነበር ቅድም ያናገርከው ሊሰየው። ያኛው ደግሞ የገጠር ልጅ ልጅቷ ስትደፈር የደፈሯት አካባቢ ሽፍታ እንደያዘን ነው ስልካችን የነጠቁን እያሉ ነበረ። በዚህ ራሱ ብዙ የተለያየ ነገር አለ። ከዛ በተጨማሪ እኔ እንደ ሀሳብና እንደው ይድረስልኝ እንደምለው ነገር ማቀርበው ኤምባሲዎቻችን ይህን ያህል በኢትዮጵያ ሕዝብ ላይ 10-15 ሆነው ሲያላግጡበት አፍንጫቸው ላይ ተቀምጠው ኤምባሲዎቻችን ከተለያዩ ባለስልጣን ጋር ሆነው እነሱ ይዘው የማይጠይቁበት አጋጣሚ እንዴት ነው? ፍትህ እንደው ማለቴ ፍትህ ከገንዘብ እንደው የሚበልጥ ነገር የለውም ወይ? ፍትህና ስልጣን ከገንዘብ ይበልጣል ብዬ ማምን ሰው ነበር። ይሄንን አሁንም ፍትህና ስልጣን ከገንዘብ እንደሚበልጥ እንዲያሳዩን እንፈልጋለን። በዚህ አጋጣሚ ካላችሁ ኤምባሲ ያሉት እንደው ስሙን ሲል ማለት ነው። ቅድም አናውቅም ሴት የለም